ከ24 ሰዓት ውስጥ አንዲት ሰዓት ለቁርአን አለመስጠት፣ ግማሽ ሰዓት ለቁርአን አለመስጠት፣ ሩብ ሰዓት ለቁርአን አለመስጠት የከሳሪነት ምልክት ነው። የቀልብ መሞት መድከም ምልክት ነው። የሞተ ሰው ምግብ አይበላም። ልቡ የሞተ ሰውም ቁርአን አይቀራም። የሰው ልጅ በህይወት ሲኖር በጤና ሲኖር ነው ምግብ የሚያምረው፣ መጠጥ የሚያምረው፣ ርቦኛል ምግብ አምጡ የሚለው። የታመመ ሰው ምግብ እንደማይፈልገው ሁሉ በግድ እንደሚበላው ሁሉ ልቡ የታመመም ቁርአን አይፈልግም። ጭራሽ ልቡ ከሞተ ደግሞ ቁርአን ሊያስብም ትዝም ሊለው አይችልም። ታዲያ ርቦኛል ምሳ፣ ቁርስ፣ እራት ብለህ ቤት ውስጥ ምግብ ቤት የምትበላው የአላህ ባሪያ ሆይ በቀን አንዴ እንኳ ቢሆን ልባችን ቁርአን ያስፈልገዋል። ማታ ስንተኛ ቁርአን እንድንቀራ፣ ከእንቅልፍ እንደነቃን ቁርአን እንድንቀራ፣ ሶላት ውስጥ ቁርአን እንድንቀራ የተደረገውም ለዚህ ነው።